ሰላም ሰላም ወደ ቲክታክ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ። ክብሩ ይስፋ ቸሩ መድኃኒዓለም። እንግዲህ ከመሸን ቪዲዮ እየሰራሁላችሁ ያለሁት እንኳን አደረሳችሁ ለቅዱስ ገብርኤል ለዓመታዊ ክብረ በዓል አሜን። እንኳን አብሮ አደረሰን። እንግዲህ ሊቀ መላኩ ቅዱስ ገብርኤል ለአናንያ ለአዛርያ ለሚሳኤል ደርሶላቸው ነበልባሉን እሳት ያቀዘቀዘላቸው ለእኛም ደግሞ በዘመናችን ባለብን ፈተና በተለያዩ ውጣ ውረዶች መሀል አውጥቶ ለዚህ አድርሶናል እና እግዚአብሔር የተመሰገነ ይሁን። በእውነት ቅዱስ ገብርኤል ለእኔ ብዙ ነገር አድርጎልኛል። በዘመኔ ውስጥ ባዝን በዕለተ ቀኑ እደሰታለሁ። ብቻ ለምን አለፋችሁ 18 ከሆነ እኔ ደስታዬ ከ18 ይጀምራል ማለት ነው እና በ19ማ ተው ልዩ ቀን ነው ለኔ። ስለዚህ መንፈሴ እጅግ ሐሴት ታደርጋለች። ቅዱስ ገብርኤል ለኔ ብዙ ነገር አድርጎልኛል። እግዚአብሔር የተመሰገነ ይሁን። ለኔም ለቤተሰቦቼም እጅግ መልካም የሆኑ ተአምራቶችንም አድርጎልኛል። በነገራችን ላይ ያው ቤተሰቦቼና የቅዱስ ገብርኤል ቤተ ክርስቲያን በልጅነቴ አንድ ግቢ ነበረ ማለት ነው እና ስለዚህ ቅዱስ ገብርኤልን አያቴ ነፍሱን ይማርና ሲለምነው ብዙ ነገር እንደሚያደርግ ሲያወራ ስለምሰማ እኔም በእውነት በጣም ረድቶኛል። ዛሬ ይሄንን ስዕሉ እንዴት እንዳገኘው ተናግራችኋለሁ ማለት ነው እና ሌላ ደግሞ ከላይ ሌላኛው ስዕሉ 2008 ሐምሌ ላይ ነበረ ቤተ ክርስቲያን ሄጄ የቅዱስ ገብርኤል እጣ ይወጣልኝ ማለት ነው እና አዝኜ ተክዤ በጣም በፈተና ውስጥ በነበርኩበት ሰዓት በህልሜ በ18 በጣም ትልቅ ባህርና ትልቅ ባህር ነው። ብዙ እባቦች እዛ ባህር ውስጥ ሞልተው ነበሩ ማለት ነው እና ከዛን እኔ እዛ ትልቅ ባህርና ብዙ እባቦች መሀል ቆሜ ነበር እና በጣም ፈርቼ በቃ ማን ያወጣኛል ከዚህ መሀል ብዬ በ18 ሌሊት እየተጨነኩኝ ይሄንኑ ስዕሉ ላይ የሚመስለው ጎልማሳ መጥቶ ወገቡ ላይ ተሸክሞኝ ከዛ እባቦችና ከዛ ትልቅ ባህር ውስጥ ሲያወጣኝ በህልም ያየሁኝና ከዛን ደንግጬ በስመ አብ ወልድ ምን አይነት ህልም ነው ብዬ ከዛን ነው በንጋታው በ19 የቅዱስ ገብርኤል ስዕል እጣ ይወጣልኝ። እውነት እኔም ፈተና ውስጥ ነበርኩኝ፣ በሀዘን ነበርኩኝ እና በቃ ቅዱስ ገብርኤል ከፈተና አውጥቶኛል፣ አጽናንቶኛል፣ ረድቶኛል ብዬ እጅጉን ተስፋ አደረግኩኝ እና ስዕሉን በመድረሱ ደግሞ ለእኔ በጣም ደስ ብሎኛል። በትልቅ ፍሬም ነው ያለው። እሱን ቆይ ፖስት አደርግላችኋለሁ ከላይ። ይሄኛው ስዕሌ ግን እንዴት እንዳገኘሁት ልንገራችሁ። እዚህ ዱባይ ልመጣ ብዬ በጣም ታውቃላችሁ ከቤተሰብ ስንለይ በጣም ነው የሚከፋን። ብዙ ነገራችን በቃ ዝብርቅርቅ ነው የሚለው ሀሳባችን እና ከዛም በኋላ ቤተሰቦቼ እየሸኙኝ እባካችሁን አስታውሱኝ መንገድ ላይ የቅዱስ ገብርኤልን ትንሿ ስዕል እገዛለሁ አልኳቸው ማለት ነው። ለምን በሄድኩበት ሁሉ እንዲለየኝ አልፈልግምና ከዛን ግን በቃ ታውቃላችሁ የተረብሻለሁ፣ በጣም እያለቀስኩ ነበር እና ረስቼ በቃ ኤርፖርት ገባሁኝ ማለት ነው። ትልቅ ስዕል መያዝ አልችልም፣ በፍሬም ነው ያለው። ስለዚህ እንደዚህ አይነት ትንሽ ነበር የፈለኩት። ከዛ መጣሁና በቃ ግን ውስጤ ቅርቅር እያለኝ ነው ኤርፖርት ገብቼ አይ በቃ የቅዱስ ገብርኤል ስዕል ሳልገዛ ተውኩኝ አይደል ብዬ ውስጤ እያዘነ መጥቼ ቢሮ 4 ቀን አደርኩኝ ማለት ነው። በአራተኛ ቀኔ አንዲት ልጅ ትመጣለች ማለት ነው። ከዛ የቅዱስ ገብርኤልን ስዕል እንደዚህ አይነት 2 ይዛለች ማለት ነው። ከዛ ውዳሴ ማርያም ይዛለች። ውዳሴ ማርያም ውስጥ ነው ያደረገችው። ከዛም በኋላ እዛ ቢሮ እኔም ደግሞ ጸሎት አድርግ ነበር እና ከዛም በኋላ ውዳሴ ማርያምን ከፈት ሳደርግ የመልአኩን የቅዱስ ገብርኤልን ስዕል 2 አየሁኝ ማለት ነው። ከዛ አረ በእናትሽ እኔ ቅዱስ ገብርኤልን በጣም ነው የምወደው እገዛለሁ ብዬ ተረብሼ ነበረ፣ መግዛት አልተመቸኝም እና ስለዚህ አንድ ውስጥ ጭኜ አልኳት ማለት ነው። ከዛም በኋላ ይሄው እዛ ቢሮ ውስጥ ይሄንን ስዕል ሰጠችኝ ማለት ነው። ቅዱስ ገብርኤል በእውነት ዘመኗን ሁሉ ይባርክላት። ለምን እኔ ውስጤ በጣም ነው የምወደው፣ ፈልጌያለሁ። ያው ሰው ነኝ ታውቃላችሁ፣ ደካማ ነን ሰው ስንሆን እና በጣም ከፍቶኝ እያለቀስኩኝ ስለነበረ ለመግዛት አልቻልኩም። ይኸው ግን እሱ ከልቤ ስለምወደው ይኸው ቤት በሰማይም ሆነ በምድር ይኸው አገኘሁት ማለት ነው እና በጣም ደስ ብሎኛል። በሄድኩበት አልተለየኝም። ከልጅነቴ ጀምሮ እስካሁን ድረስ በእውነት ከኔ ጋራ ነው። ባዘንኩ ሰዓት አልቅሼ ለሱ ነው የምነግረው። ከዛን ደግሞ
አጸፋውን በደስታ ይመልስልኛል እና ለእኔ የደረሰ የራማ ልዑል ቅዱስ ገብርኤል ብዙ ታምራትን አድርጎልኛል። ወደፊትም ያው ዩቱቤ ላይ እሰራለሁ። ዩቱቤ ላይ አለ፣ ከፈለጋችሁ ከዚህ በፊት የሰራሁትን ቪዲዮ ገብታችሁ ማየት ትችላላችሁ። በጣም ነው የምወዳችሁ። ሰላም ሁኑልኝ። የአመት ሰው ይበለን። ከዚህ በላይ ደግሞ ሀገራችን ገብተን ከስደት ማህበር መስርተን እንዲሁም ደግሞ ነዳያኖችን እያበላን በተቻለን መጠን ብቻ የቅዱሳንን ዝክር እያደረግ እንድንኖር እግዚአብሔር አምላክ ይፍቀድልን እላችኋለሁ። ውዶቼ በጣም ነው የምወዳችሁ። መልካም በዓል። እንግዲህ ለዛሬ ዓመት በሰላም ያደርሰን። ከመሸም ቢሆን ይህንን ተአምር ሳልናገር አላልፍም ብዬ ነው። ሰላም ሁኑልኝ። እወዳችኋለሁ። ቻው